ምራን በጆሮ حرام ነገር ላለመስማት ምትጠነቀቅበት በመላስህ መጥፎ ቃል እንዳይወጣ ምትጠነቀቅበት አይነ حرام እንዳይመለከት ምትጠነቀቅበት አው አይናችን ምናሳርፈው ከረመዳን ውጭ ቲክቶክን በቃ መጥፎ ነገሮች በሙሉ እኛ ጋር ነበሩ እንመለከታቸው ነበር አሁን እስቲ አደብ እናስተምረው ስልካችን ይጹም በኸይር ቁርአን ይሙላው ዚክር ሐዲስ ይሙላው ቁርአን ሞባይላችን ሚጠቅመን ለአኺራ የሚያዘጋጀን ነገር ይሙላ እንጂ حرام ነገሮችን ከኛ እናርቀው ኢብኑ አልጀውዚ الصوم ثلاثه ይላል ጾም ሶስት አይነት ጾም አለ የመጀመሪያው صوم الروح የሩህ ጾም አለ وهو قصر الامل ይሄ ምኞትን ምንን ማቋረጥ መገደብ وصوم العقل የዓቅልም ጾም አለው وهو مخالفه الهوى ስሜትን ተቃራኒ ነው አው إن النفس لأمارة بالسوء سميت ሁሌም ነፍስያ ወደ መጥፎ ነገር ነው የምትመራው የሆነሽ ቆይ ቁጭ በይ ቆይ ሁለት ጁዝ ልቅራ ቁጭ በይ ነቃ ነፍስያን ስሜት የሆነ ነገር ሲያዝ ቆይ እዚህ ቦታ ቆይ ቁጭ በይ መቃረን እሷን ማጾም ሶስተኛው وصوم الجوارح የሰውነት አካል ነው وهو الامساك عن الطعام والشراب والجماع ከምግብ ከመጠጥ ከግብረ ስጋ ግንኙነት መቆጠብ ያጅብኩን የምትወዳትን ሐላል የሆነች ሚስትህን ከዚህ ሰዓት እስከዚህ ሰዓት መገናኘት አትችልም ተባለ ብትገናኝ ማን ያያል ከአላህ ውጭ ያያል ግን ይቆጠባል አየ እንዴት እንደሚያስተምር ይቆጠባል ለዚህ ነው الصوم لي ጾም የኔ ነው ብሏል ኢኽላስ ያለው ዒባዳ ቢኖር እንደ ጾም የለም ይላሉ ዑለማዎች ለምን የሰው ልጅ ተደብቆ መብላት መጠጣትም ይችላል ማንንም አያዩም ከአላህ ውጭ አይደል ግን አላህን ፈርቶ ለአላህ የሰጠው ዒባዳ ቢኖር ጾም ነው الصوم لي صوم የኔ ነው ብሏል አላህ እኔ ነኝ وانا اجزي به من داون መመነደው መሰጠው እኔ ነኝ አለ አላህ ይቆጠባል አያችሁ እንዴት እንደሚቀይረን ይሄ ለውጥ የአንድ ወር ቆይታችን ሐያታችንን ሊያሳምርልን ይገባል ከዛሬው ጀምረን ያ አላህ እንደው ወደ ቤት አምጥተኛል አታስወጣኝ ብለን አላህን እንለምነው ያ አላህ ደብዳቤህን ሳላነበው አመቱን ሙሉ መደርደሪያ ላይ አስቀምጨው ነበር አሁን ከፍቼዋለሁ ሁሌም ከፍተው ሁሌም አነበው አድርገኝ ያ አላህ ብለን አላህን እንማጸን በእኛ አቅም በእኛ ችሎታ አይደል አላህ ግን ለዚህ አድሎናል እንማጸነው ሐቂቃ የቁርአን አዋራ የሚራገፈው ረመዳን ላይ ነው ስም አላህ ያዘነላችሁ አለዛ ቁርአኑም ሳይቀራ ምንም ሳይደረግ ስንት ቀናት አልፈ ይሁን ግማሽ ቀኑ አለፈ አሁን ሂሳብ እናድርግ እንዴት